ቦክስ በዚህ የተማረሩት እርግቦች ጭልፊትን ወደ መኖሪያ ቤታቸው ጋብዘው ያስመጡና ዛሬ እስከ 10 ሰዓት ተኩል ድረስ ከእናንተ ጋር እንውላለን። እኔ ፕሮግራሙን ለእናንተ ብዬ አዘጋጅቼ ውድድሩን እመራለሁ ብዬ መጥቼ አሁን ቦክስ ልጋጠም ነው። እንደምታዩት ደግሞ እሷ የዋዛ አይደለችም። ስለዚህ እሷ ስደበድበኝ ማለት ነው እናንተ ለኔ ነው መደገፍ ያለባችሁ። ለኔ ነው ማገዝ ያለባችሁ። ዮኒ እንግዲህ አምቡላንስ አለ ዝግጅት ላይ ነው። እሺ አሁን የሚያው የሚደረገው የፋይናል ጨዋታ ነው። ሰላም ከተባውቱ አሁን ቦክስ ጨዋታው ሊጀምር ነው። ቦክስ እናመሰግናለን። እንግዲህ ለዮናስ ቦክሲንግ ልጆቻችሁን በኃላፊነት ስትሰጡ በስነ ምግባር አንጾ በኃላፊነት ከትምህርታቸው ጎን ለጎን የቦክሲንግ ስልጠና እንዲያከናውኑ ያደረገ በጤና ይዞላችሁ ይቆያል።
ሰላም ልጆች እንዴት ናችሁ? እንደምን ከረማችሁ? ሁሉ ሰላም ነው? ቤተሰብ ሰላም ነው? በያላችሁበት በጣም አሪፍ እኛም ደህና ነን። እንግዲህ በዮና ዩቲዩብ ቻናል ላይ የተለያዩ ተረቶችን ለእናንተ እያቀረብን የምንገኝ መሆኑ ይታወቃል። ለዛሬም አንድ ተረት ይዘንላችሁ መጥተናል። ኢትዮጵያዊ ተረቶች ከድንቃድንቅ መጽሐፍ ላይ በላይ ደስታ ያዘጋጀውን ተረት ለእናንተ ይዘንላችሁ ቀርበናል። ጭልፊት ወላንዶና እርግብ። አንድ ወላንዶ የሚያሰቃያቸው እርግቦች ነበሩ። በራበ ቁጥር እየበረረ ይመጣና እየገደለ ይበላቸዋል። በዚህ የተማረሩት እርግቦች ጭልፊትን ወደ መኖሪያ ቤታቸው ጋብዘው ያስመጡና ከጠላታቸው ወላንዶ እንዲከላከላቸው ይጠይቁታል። ብዙም ሳይቆይ የሰሩት ስህተት በጣም ጸጸታቸው። ምክንያቱም ወላንዶ በአንድ ዓመት ውስጥ ከሚገድለው በላይ ጭልፊቱ በአንድ ቀን ብዙ ገደለባቸው። ከዚህ ተረት የምንማረው አንድን ችግር ያለፍን መስሎን ሌላ ከባድ ችግር ወደ ራሳችን እንዳናመጣ ነውና ነገሮቻችን ሁሉም በትኩረት በማስተዋል በመመካከር እንዲሆን የተረት ያስገነዝበናል። ለዛሬ ዘንላችሁ ቀረበው ተረት ይመስል ነበር። በሌላ ፕሮግራም እንገናኛለን። እናመሰግናለን።